እኛ እሱን እንድንመስል እሱ እኛን ሆነ። እሸቱ ብሩ ይትባረክ። በአንድ ቀዝቃዛ ሌሊት በአንዲት ከተማ ዓለምን የሚያስደንቅ መለኮታዊ ምስጢር ተፈጸመ። ይህ ድንቅ ክስተት የአንድ ሕፃን መወለድ ነበር። ዓለም በጫጫታ ውስጥ ስለነበረች በዝምታና በእርጋታ ይከናወን የነበረን ይህን ታላቅ ተአምር በጊዜው አላየችም፣ አልሰማችም። የዚህን ሕፃን መወለድ የምሥራቹን የሰሙት ዓለም ክብር የሰጣቸው ታላላቅ ሰዎች አልነበሩም። ዜናው ከሁሉም ቀድሞ የደረሳቸው ቦርቀው የማይጠግቡት ሕፃናት እረኞች ነበሩ። ይህ እምቦቀቅላ እንደ ሌሎች ሕፃናት ዘመድ አዝማድ በተሰበሰበበት በሞቀ ጎጆ ውስጥ አይደለም የተወለደው። ሕፃኑ እንደ ማንኛውም ሕፃን ይወለድ እንጂ ሕፃን ብቻ አልነበረም። እርሱ ቀድሞ እንደሚወለድ በትንቢት የተነገረለት የዓለሙ ፈጣሪ ጌታ ነበር። ወንጌላዊው ቅዱስ ዮሐንስ ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ እንዲል ለቃሉ ታማኝ የሆነ አምላክ የሰውን ሥጋ ለብሶ ሰው ሆኖ ተገለጠ። ክብሩን ፍቅሩንና ትሕትናውን ይገልጽ ዘንድ ከድሆች ተወለደ፣ ያውም በከብቶች ማደሪያ ግርግም ውስጥ። መጀመሪያና መጨረሻ የሌለው ዓለም የማይችለውን የሚችል አምላክ በእመቤታችን በቅድስት ድንግል ማርያም ማኅፀን ተቻለ። ኃይለኛው ደካማ ሆኖ ታየ፣ የማይጨበጠው ተጨበጠ። ዓለምን በቃሉ የፈጠረ ፈጣሪ የፈጠረውን የሰውን ልጅ ሥጋ ለበሰ፣ ሰውን ተዋሃደ። ቅዱስ ቶማስ አኩናይስ እንደተናገረው ሰው የመለኮቱ ተካፋይ እንዲሆን የእግዚአብሔር ልጅ የሰው ልጅ ሆነ። ሲኤስ ሉዊስም ሰው የእግዚአብሔር ልጅ እንዲሆን አምላክ የሰው ልጅ ሆነ ሲል መለኮታዊ ተዋህዶውን ገለጸ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ሆኖ መጣ። የዚህ ሕፃን መወለድ ለዓለሙ ያስተላለፋቸው መልእክቶች የትየለሌ ናቸው። እስቲ ቁም ነገሮቹን አንድ ሁለት እያልን እናያቸው። አንደኛ፣ እግዚአብሔር ቅርብ ስለመሆኑ። ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት የክርስቶስን መወለድ ብቻ ሳይሆን ስሙም አማኑኤል እንደሚባል ይናገራል። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር የሚወደውን አንድያ ልጁን ለዓለም የሰጠው ቅርበቱን፣ ፍቅሩን በእኛ ውስጥ መኖሩን ለማረጋገጥ ነው። ያ ብቻ አይደለም። እግዚአብሔር ከእኛ ጋር መኖሩን የምናውቀው በሕሊናችንም ጭምር ነው። ከሕሊና በላይ ለእኛ ቅርብ የሆነ የለም። ሕሊናን ላዳመጠውና ለተረዳው የአምላክ ድምፅ ነውና። ሁለተኛ፣ እውነተኛ ኃይል የሚገለጠው በትሕትናና በፍቅር መሆኑን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ መወለድ ለዓለሙ አዲስ ተስፋ የፈነጠቀ ነበር። ልደተ ክርስቶስ እግዚአብሔር ወደ ሰው ቀርቦ የገለጠው መለኮታዊ የፍቅር ምስጢር ነው። ክርስቶስ ወደዚች ዓለም ሲመጣ ልክ ሊነጋጋ ሲል እንደሚታየው ውጋገን በጸጥታ ነበር። ንጉሥ ዙፋኑን ሲያገኝ እንደሚደረግለት ደማቅ አቀባበል ክርስቶስ ስለ መምጣቱ የተደረገለት አቀባበል አልነበረም። የጌታ በታላቅ ድምፅ ከመምጣት ይልቅ በጸጥታ መምጣቱ እውነት በተፈጥሮዋ ሁከትና ጩኸት የሌለባት ስለመሆኗ የሚያስገነዝበን ነው። አበው እግዚአብሔር ከሲና ተራራ ቀጥሎ ለሁለተኛ ጊዜ በኃይል የተገለጠው በቤተልሔም ነው ይላሉ። ዘውድን ናቀ፣ ሰውን ወደደ፣ ዙፋንን ተወ፣ ግርግምን መረጠ። ሰውን ከፍ ለማድረግ እርሱ ዝቅ አለ። እግዚአብሔር ሰውነታችንን መልበሱ ሰውነታችን ክቡር መሆኑን ያረጋግጣል። ከዚህ በላይ ፍቅር፣ ከዚህ በላይ ትሕትና ከወዴት ይገኛል? ይህ ቀን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ብቻ አይደለም፣ የመጠራት ዕለትም ነው። ወደ ትሕትና፣ ወደ ፍቅር፣ ወደ አዲስ ሕይወት የተደረገ ጥሪ። ሦስተኛ፣ የእያንዳንዱ ሰው ሕይወት የተከበረ መሆኑን።
ክርስቶስ እንደሚወለድ መጽሐፍ ቅዱስ ቢናገርም ዘመኑን አስልተውና አስተውለው የደረሱበት ሰብአ ሰገል የተባሉ ምስራቃውያን ብቻ ነበሩ። እነሱም በኮከብ ተመርተው ለሕፃኑ እጅ መንሻ ስጦታ እስከ ማቅረብ ደርሰዋል። ቅዱስ ዮሐንስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙም በርሱ ሆነ፣ ዓለሙም አላወቀውም እንዳለው አብዛኛው የጌታን መወለድ ያወቀ አልነበረም። ይመጣል የሚለውን ትንቢት እንጂ መጥቷል የሚለው ዜና ብዙዎች ጋር አልደረሰም። የጌታን መወለድ ብስራቱን ቀድመው የሰሙት ባለስልጣናት፣ ባለሀብቶች፣ ዝነኞችና ታዋቂ ሰዎች አለመሆናቸው ሌላ የሚሰጠን ትምህርት አለው። አምላክ ሰው ሆኖ የተገለጠው ቤተ መንግሥት ወይም የተከበረ ቦታ ውስጥ አልነበረም። አምላክ ድሆችን መርጦ ከነሱ የተወለደው ለድሆች ያለን አመለካከትን እንድንለውጥ ጭምር በመሆኑ ነው። በእግዚአብሔር ዘንድ ማዳላት የለምና ሰው ሁሉ እኩል ነው። እርሱ የሞተው ለሰው ልጅ ሁሉ ነውና። ሰው ነው ሰውን በመልክ፣ በሀብት፣ በስልጣን፣ በዝና፣ በጉልበትና ባጨብጫቢ ብዛት እየለየና እያበላለጠ የሚያዳላው። አራተኛ ሰውነት የሚታደስ ስለመሆኑ። የገና በዓል የክርስቶስን ልደት እየዘከርን የምናከብረው በዓል ብቻ አይደለም። ከዚያም ባለፈ በራሳችን ሕይወት ላይ ልንማርበት የሚገባን ቁም ነገር የምንጨብጥበትና ለለውጥ የምንነሳሳበትም በዓል ነው። ክርስቶስ ዓለም በኃጢአት ጨለማ ተውጦ በነበረበት ሁኔታ የእሱ መወለድ ጨለማውን ገፎ ብርሃን በብርሃን እንዳደረገው ሁሉ ሰውም ራሱን እንደ አዲስ በመውለድ የውስጡን ጨለማ ገፎ በሕይወቱ ላይ የተስፋ ሻማ መለኮስና የእምነት ብርሃን መፈንጠቅ ይችላል። ሰውነት ይታደሳል። ሕሊና እንደ አዲስ ይወለዳል። ማንነት ፈርሶ ይገነባል። በአጠቃላይ የክርስቶስ መወለድ ከፍርሃት በላይ ፍቅር እንደሚልቅ፣ ከኃይል በላይ ትሕትና ኃያል እንደሆነ፣ ከመከራ በላይ ተስፋ እንደሚበልጥ ማሳያ ነው። ወዳጅ ሆይ ቅዱስ አትናቴዎስ እኛ እሱን እንድንመስል እሱ እኛን ሆነ እንዲል አንተም እሱን በመምሰል የቀደመ ሰውነትህን አስመልስ። ሮምን ከወራሪ ውድመት በሰላማዊ ድርድር ብቻ በብልሃት ያዳነው የሮማው ሊቀ ጳጳስ ታላቁ ሊዮ ዘ ግሬት ክርስቲያን ሆይ እግዚአብሔር በሰውነትህ ላይ ድርሻ አለውና ክብርህን አትርሳ በማለት ያስተላለፈልህን ማሳሰቢያ ችላ አትበል። አምላክ ከፍ ያደረገውን ሰውነትህን አንተ ዝቅ አታድርገው። መልካም የገና በዓል። ኢትዮጵያና ኢትዮጵያዊነት ለዘላለም ይኑሩ። እሸቱ ብሩ ይትባረክ።